ይኸው ድሮ ቅዱስ ስማ እገና ስንገባ መጣው ምን ላምጣ ይላል እንኳን ደህና ቆየሽን እሺ አንቺ ፈጠን በይ እንጂ ሰው ሲገባ ሁሉ ይሩት ሸመጭ አልነገሩሽም አለቆችሽ ምን እንጂ ምንድነው ገንዘብ ይዘሻልና ቅዱስ ገንዘብ አትበል እንዴ እኔ አትያለሁኝ በቃ ባንክ በለኝ እና ተገበከለሁኝ ምንም አታስብ እዘዝ ቅዱስ አቤት ቅዱስ አቤት እንዴ አየሁ ያለች የሚበላው አየሁ ምን ስነ ስርዓት አያቴ ምንድነው አንቺ ትልቅ ሰው ነሽ ህፃን አይደለሽም ስነ ስርዓት አገዛልኝም ምን ይሰራልሽ አልካመላል አንቺ ቅዱስ አገዛልኝ ስነ ስርዓት አሮጊት ነሽ እያልከኝ ነው ቶሎ እበላለሁ ዛሬ የማልበላው የለም እኮ ነሬን እበላለሁ ያገኘሁትን ነው የምበላው ጠጣለሁ እበላለሁ ቅዱስ እባክሽ አያቴ ተደፋብኛ እንዴ ተደፋ በቃ እንዴ ተደፋ ምን ላድርግ እኔ ደፋ ጠጣለሁ ብዬ እኔ ተደፋብኝ አንተ ወል የኔ አልተላጠም አያቴ እባክሽ አንተ አትናገሪ ይኸውልህ የኔ አየኸው ይኸውልህ ቀይ ነው እሱን ተይና ምግቡን አሁን በጣም ባለሙያ ናት የሰራችው ጎበዝ ናት አሁን በላን አይደለ ቅዱስዬ አሁን ቀጥሎ ደግሞ ዳንኪራ ቤት ወስደኛል አይደለ አስንዬ ጋር ወሰደኝ አስናባተን አስናከጆርኩ እሷ ጋር ወሰደኝ እኔ እሷ ጋር መሄድ ነው የምፈልገው ከዛ ደግሞ አሴ ጋር ትወስደኛለህ የኔ አባት አሴ አሰፋባት ይወስወደው ሄዳለሁ ትወስዳለህ እሺ ግን አይተ ከዛ በፊት ሂሳቡን እከፍላለሁ ነይ በላት አንተ ስለ ሂሳብ አታስብ ሂሳብ አመጣሽ ጎበዝ የኔ እናት ጎበዝ የት ነበር ሂሳብ አትበላ አታስብ እናት አለው ችግር የለውም አውቃለሁ ደግሞ የዚህ ሂሳብ ይጠፋኛል እንዴ እዚህ የኖርኩበት ስማ ስጋብዝ የኖርኩ ሰው ነው ያቺ ስሚ እሱ ላንቺ ነው ይሄ ደግሞ ይኸው እንግዲህ ምንድን ነው 900 ብር እኮ ነው ነው የምለው እኔ እጅ ከዚህ አንተ ስማ ቅዱስ 900 ብር ማለት እኮ እኔ እንኳን ያኔ እንደዚህ ስዳር በዚህ በ900 አለኝ ብለሻል እንዴ ወጣ ነው አለኝ በ10 ብር ማን አስተዳደረገው ይሄ ብዙ ነው 20 ብር ስጋ አልከፍልም ከዚህ በላይ ወይኔ ቅዱስ ይራሳችሁ ጉዳይ 20 ብር ነው ያልሽው በቃ እና 20 ብር ማለት እኮ ሙከት ይገዛል ከዚህ በላይ አንድ ሰዓት ምግብ ከዚህ በላይ አልከፍልም የለኝም አንዴ ላውራሽ ብላ ገባኝ እንዲ አንቺ ልጅ ስሙስቲ እሺ አንቺ የት ሄደ የኔ ልጅ የት ሄደ ገንዘብ ስላልከፈለ እንጨት እየፈለጠ አባት ብዙ ፈለጥ እንዴ ያው እንግዲህ ስላልከፈለ አስፈለጣችሁት ክፉ ናችሁ ይሄን አባት 900 ነው ያልሽ 900 ጉድ ነው በ90 ሳንቲም የበላሁት ምግብ 900 ሆነ ይሁን እንጂ ያጂ እሱ ውስጥ አንቺም አለሽ ይሄን አባት ይበቃዋል ልቀልድበት ብዬ እኮ ነው ፕራንክ ያደረጉት ነበር እንዴ ምንድን ፕራንክ ያደረጉት ነበር ፕራንክ ማለት ቀልድ ነው አዎ ፕራንክ እንዳርገው ብዬ ነው ወይ ቅዱስ እንጨት ፈለጥክ ይበልጣል ወጥ ማሰራት ነበር አንተን እንደው ሰራውልህ ቅዱስ እንደ ቅዱስ አቤት ቅዱስ ሂሳቡ ተከፍሏል ምን ማን ከፈለው
አንቺ ነኝ ፕራንክ